ሰላም ያገሬ ልጆች እንዴት አላችሁልኝ? ቀደም ብላችሁ ለሰጣችሁኝ ኮሜንት፣ ፍቅር፣ ላይክ፣ ሼር በእውነት እጅ ነስቻለሁ። በጣም ነው የማመሰግነው። እዚህ እየሰራሽ ላለሽው ላንቺ ነው የማዳም ቅመም። እስካሁን የሰራሽበት ገንዘብ የት ነው ያለው? ምን አረግሽበት? አታውቂም። የለም እጅሽ ላይ አይደለ? እስካሁን ሰርቼ ደክሜያለሁ። ልጨርስ ነው ኮንትራቴ፣ ግን ደግሞ ገንዘብ በእጅ የለም የምትይው ላንቺ ነው። አላማ የለሽም፣ ግብ የለሽም። ለምን መጣሽ ወደዚህ? እዚህ ስትመጪ እኮ ጉልበትሽን፣ እድሜሽን ብቸኛ ሆነሽ ሲያምሽ መተኛ ትፈልገሽ ሳተኝ ስቅር ብዙ ነገርሽን ሉዝ ታደርጊያለሽ። ያንን ደግሞ ተካክሽ በገንዘብሽ ብቻ ነው። ያንን ደግሞ ገንዘብሽን ካጣሽ ምንድነው ትርጉሙ? ስለዚህ እዚህ ለመምጣት ያሰባችሁ የማዳም ቅመሞች ሁላችሁ ማለት ነው ገንዘባችሁን እንዴት መጠቀም እንዳለባችሁ ይህንን ነገር መጀመሪያ ፕላን አድርጋችሁ መምጣት አለባችሁ። እንዴት ገንዘባችሁን ማስቀመጥ እንዳለባችሁ፣ ለማን መላክ እንዳለባችሁ፣ ምን ያህል መላክ እንዳለባችሁ ያንን ነገር ሳታስቡ ከመጣችሁ በኋላ ለማንም ብር ለቤተሰብ ሊሆን ይችላል፣ ለጓደኛ ሊሆን ይችላል፣ ለኤኒቲንግ እያላካችሁ ከዛ በኋላ ኮንትራታችሁን ጨርሳችሁ 2 ዓመት ሊሆን ይችላል፣ 4 ዓመት ሊሆን ይችላል፣ ብቻ ኮንትራት ጨርሳችሁ ወደ ሀገር ስትገቡ ራሳችሁ ላይ ብዙ አይነት እርምጃ ይወሰዳችሁ። ራስ ማጥፋት አለ፣ በሽተኛ መሆን አለ፣ ስትረስፉል ጭንቀት አለ፣ ብዙ ነገር አለ። ምክንያቱም ድካማችሁ ልፋታችሁ ሳታገኙ ስትቀሩ ማለት ነው። ስለዚህ ይህ ነገር ቴክ ኬር በጣም መጠንቀቅ አለባችሁ። ወደዚህ ስትመጡ እቅድ ይኖራችሁ ማለት ነው። ፎሎ ላይክ ሼር እያደረጋችሁ እንግዲህ አብሮነታችሁን አሳዩኝ። የሀገሬ ልጆች ሼር አድርጉልኝ። በቀጣይ ቪዲዮ እንገናኛለን። ቻው ቻው።